መለሰ ሙሉጌታ እባላለሁኝ ከአማራ ክልል ከደቡብ ወሎ ዞን ከቦረና ወረዳ ነው የመጣሁት። ያው ወደ መከላከያ ሰራዊት አባልነት ሲቀላቀል 54 ዲፓርትመንት በሙያ የወጣ ነበር 2013 ማለት ነው። መስከረም ማነው እህን ጊዜ ወቅት ነው ሐምሌ ምናምን ላይ የወጣው እህን ጊዜ ወጣ። ከዛ ሄጄ መረጃ አካውንቲንግ ኤንድ ፋይናንስ ጨርሼ ስለነበር ተመራቂ ነበርኩኝ። ጨርሼ ስለነበረ ያንን የኔ ዲፓርትመንት ሳይው አካውንቲንግ ኤንድ ፋይናንስ በሙያ ነበር 54 ዲፓርትመንት ነበር አብሮ የተለጠፈው። ከዛ ወረዳ ላይ ሄጄ ተመዘገብኩኝ። ማሰልጠኛ ገባሁኝ። ማሰልጠኛ ገብተን ተጠራጠርንና ግን የሆነች የማሳመኛ ወረቀት ተሰጠ በሙያ ተብሎ ተሰጠ። በምላስ ማለት ነው በውሸት ወረቀቷ የውሸት ናት። እንግዲህ እኛ እንድናምን ነው ወረቀቷ የተሰጠችው። ተሰጠን ያንን እኛም በሙያ እንገባለን እያን ስልጣናውን ጨርሰን ስናበቃ ግን ትግራይ መጣን። ግን እዚህ 21ኛ ክፍለ ጦር ነኝ። ትግራይ ለምንድን ነው የመጣነው ብለን እንትን ስንል አይ ውጊያው ስላለቀ አሃዱ አዛ ስለሆነ ያለችው እዛ ሄዳችሁ ተመለሰን ወደዛ እንሄዳለን ተባለ። ኩያ መጣን። ኩያ ልክ እንደገባን ትግራይ ከዛ በኋላ ተኩያ ወደ ሻለቃ ምናምን ሲመድቡና ጥይት እንትን ነው ይሰጡን ትጥቅና ክላሽ በሙያ አምጥቶ ትጥቅና ክላሽ ሰጠኝ። እኔ የጠበቁ ኮምፒውተርና ወይም ደግሞ የራሴን ስራ የተመረኩበትን ስንት ኢንጂነሪንግ አምጥቶ ቤተሰብ በዲሃ ቤተሰቡ አስተምሯቸው ገረይ ሽጦ አስተምሮ እሱ ግን በብልጠትና በውሸት ማለት ነው እዛ አምጥቶ ለጥይት እንትን ያረጋቸው ነው። ለጥይት በራሪ ጥይት እያመጣ እያስማገዳቸው ነው ያለው። ስለዚህ ይሄ ነገር አለ። እዚህ መተንም ትግራይ ላይ ስናየው ትግራይ እንደነበረ ሳይሆን እንዳልነበር ሆናለች። እንዳልነበር በቃ ትግራይ እኔ እንደዚህ በፊትም እኔ አንዴ መጥቼ ነበረ መቀሌ በፊት እንትን ሶሎዳይ ኮሌጅ እዚህ ነበረ እዚህ ብራንች ስላለው እዚህ መጥቼ ነበረ እና እንዳልነበር ሲጀመር መጀመሪያም ሰውየው ሲጀመር አብይ ዜግነቱን የራሱ እየገባኝ አይደለም። አሁን ኢትዮጵያን እንኳን አይደለም ትግራይ ኢትዮጵያን ሲፈልግ ወደ ሱዳን ይሸጣታል፣ ሲፈልግ ወደ ግብጽ ይሸጣታል፣ ሲፈልግ ወደ ኤርትራ ይሸጣታል። ምን አይነት ዜግነቱ ራሱ በጣም እየተጠራጠርኩ ነው። እንኳን አይደለም ትግራይን ኢትዮጵያን ራሱ እየተጠራጠርኩ ነው። ዜግነቱ በዛም በዝም እየሸጣት ስላለ ማለት ነው። አሁን ትግራይ እናቶች ሙተዋል፣ እናቶች እንዳልነበር ሆነዋል፣ ተደፍረዋል፣ ህፃን ሞቷል፣ ቄሶች ሙሉ ሀብት ንብረት ሙሉ ጥቅልል ብሎ ወጥቷል። ፎቅን መንቀሳቀስ ስለማይችል ነው ፎቅና ምናምኖች ይቀሩት። መንቀሳቀስ የማይችሉ ነገሮች ብቻ ነው እና ዛፎች መንቀሳቀስ የማይችሉ ነገር ብቻ ነው ይቀር ትግራይ ውስጥ። ሌላው ነገር በሙሉ አመራር በእኛ ስም ይሄን ሬንጀር በለበስኩ በእኔ ስለብስ በለበስ ነው በእኛ ስም እየወጣ እንዳለ ትግራይ እንዳልነበር ሆናለች ማለት ነው። ወጣቶች አልቀዋል፣ ሲቪሎች አልቀዋል፣ ቄሶች አልቀዋል። የቤተክርስቲያን ንብረት ራሱ ሳይቀር ነው የተዘረፈ የተመታ በቁምቡላ ሲደበደብ ነበር። ይሄ መስጊድም እንደዛው በየሁሉም በቃ ትግራይ ሲጀመር አላማው እኛ አልገባንም እንጂ እኛ ወታደር ስለሆነ እንጂ ተላይ የነበረው አላማ ትግራይን ማጥፋት ነበር ሙሉ ለሙሉ። ትግራይ ሁሉን በንብረቷን ወስዶ ህዝቡን ብቻ ማስቀመጥ ነበር የፈለገው። ህዝብ ደግሞ እንደዚህ ብሎ እንደዚህ ሆኖ አይኖርም። ስለዚህ ትግራይ ራሱ የተዋጋው ለእውነት ነው፣ ትክክል ነው። ህዝብ እየተገደለ ህዝብ ሲቪል እየታረደ እናቶች እየተደፈሩ እንዴት ራሳቸው ስለዚህ እናቴ ተተደፈረችብኝ እኔ እናቴ ተሞተችብኝ መዋጋት አይቀርም። ምክንያቱም እኔ መከላከያ ባየሁ ቁጥር ስተኩስ እኖራለሁ። ምክንያቱም እናቴ ተገላለች፣ እናቴ ተገላ። ስለዚህ እነሱ የሚያረጉት ይሄን ነው፣ ትክክል እውነቱን ነው ያረጉት። እኔ እዚህ በመማረኬ ደስተኛ ነኝ። እውነታውን አውቃለሁ፣ እውነታውን አሳይታችሁኛል። በደንብ ተገምቼ እስካሁን ስሸወድ የነበረውን መጀመሪያም በሙያ ተበለን ጥይት ሲሸጠን መሆን ነበር ያልነው ያለነው ግን ተዘግቷል። በየት በኩል እንሂድኛ ካርታ ለማሄድ እንኳን ሁሉም ኬላ በየመንገዱ ነው ያለው። የአማራ ልጅ ኃይል አላማጣ ላይ አጥሯል። በዛ ሲሄዱ ወደዚህ መልሶ ያመጣቸዋል። ወደ በጫካ እንኳን እንዳንሄድ በጫካ በዚህ በጨርጨር እንኳን እንዳንሄድ በጨርጨር ላይ የእናንተ ልዩ ኃይል ትንሽ እንዳለ እናውቃለን። እኛ ወታደሮች ነን አመራ ሲቪል ጋር ስለምንል ትንሽ እንትን እንዳለ በዛ አድርገን ለመሄድ አማራና ኦሮሞ ይገላሉ ተባለ።
ወደ መቀሌ እንዲያልመጣ መቀሌም ኬላ ነው። ወዴት በየትኛ መሽም እኔ ሄሊኮፕተር የለኝ ወይም ደግሞ እኔ በራሪ አዋፍ አይደለም በረሬ ወደ ሀገር ያልገባ። ስለዚህ ይሄ ችግር ነው እየሆነ ያለው። ሰውየው አገሪቱን በውሸት ይመራ ይመስል አገርን ያክል ነገር በውሸት ለመምራት እስካሁን ድረስ እየተሯሯጠ ነው፣ ግን አይሳካም። ውሸት አያሸንፍም፣ እውነት ነው የሚያሸንፈው። አሁንም እኔ ኢንተርቪው ሲደረግ ውሸት ነው ብሎ ይሄ የነሱ ሰራዊት ነው እንደሚል አውቃለሁ። እኔንም ዋሽቶኝ ስለነበር እኔንም ዋሽቶኛል። እዚህ ያለ ህዝብ ያበቃኝ እሱ ስለነበረ ማለት ነው። ስለዚህ ያ ነው ያለው ነገር እና እነባጫ የውሸት ሲጀመር ውሸታም ጓደኛ ውሸት ነው። ምክንያቱም ያው እዛው ሁሉም ነገር በእጃቸው ስለሆነ ሚዲያውም ሁሉም ምንም ነገር እዛው ባንድ እጅ በእጃቸው ስለሆነ እንዳለ ይሄ ሲጀመር ብልጽግና ፓርቲ ስሙም ወጥቶለታል። ብልጽግና ሳይሆን ብልግና ብለነዋል እኛ ኮሌጅ እያለን ገና ታመጣጡም እንትን አላማረ። ሁሉም ክልሎች ላይ ሰላም የለም። ትግራይ ብቻ ትግራይ እውነት ስለያዘች ብቻ ነው ምን እየተዋጋች ያለችው እንጂ ሆ ብሎ እየተዋጋው እንጂ ሌላውም ውስጥ ለውስጥ እየታረደ ነው፣ እየተጨፈጨፈ ነው። ስንት አማራ ነው ኦሮሞ ውስጥ የሞተው? ያልሞተበት ሀገር አለ እንዴ? በየክልሉ አይደል እንዴ የሞተው? እሱ ተገባ ወዲህ አላማው ምን እንደሆነ እኔ ራሱ አልገባኝም። ኢትዮጵያን ሽጦ ወደ ጀርመን ሀገር ለመውጣት ይሁን ምን ለማድረግ እንደሆነ ለገና የራሱ ግራ ግብት ነው ያለው። እኔ አሁን መልእክት ማስተላልፈው በሙያ ተብለው ወደ መከላከያ ሰራዊት ወደ መከላከያ ማሰልጠኛ የሚገቡ ተማሪዎች ወይም ደግሞ ምልምሎች ማለት ነው ለነሱ በጥብቅ ነው ማስተላልፈው። ታውን ቀጥላችሁ አትሸወዱ። በኔ ይብቃ። ተሸውጄ እዛለሁ ነኝ። የሰጠኝ ኮምፒውተር ሳይሆን ክላሽ ነው የሰጠኝ። ሰው አጥፋ ብሎ ነው የሰጠኝ። ስንት ቤተሰብ አስተምሮኝ ስንት ለፍቶ ቤተሰብ በሬ ሽጦ አስተምሮኝ እኔ እዚህ ነው ያለሁት ክላሽ ተሰጥቶኝ ማለት ነው። ስለዚህ እናንተም ወደዚህ ወደ መከላከያ ሰራዊት እንዳትቀላቀሉ። ውሸት ነው ሁሉም ነገር። መከላከያ ሲጀመር 100% መከላከያ ሲጀመር 100% ውሸት ናት። ቢያንስ 98% ውሸት ነው። 2% ብቻ ናት እውነት። እሱንም አንዳንድ ተመቶ ተ200 ምናምን አንድ ሰው ምናምን ስላለ ብቻ ነው ያቺ በሚስጥሩና መወጣው ማለት ነው። ሁሉም ነገር ውሸት ነው። ስለዚህ እንደዚህ ዳግመኛ ወደዚህ ወደ መከላከያ ሰራዊት እንዳትመጡ እንዳትገቡላችኋለሁ። ከዛ ውጭ እንትን እላለሁ። በቃ ጨርሻለሁ። አመሰግናለሁ። ሲጀመር እንደዛ እያሉ ነበር የኛ አመራሮችም ሲሸውዱ ነው የነበሩት። አማራና ኦሮሞ ይገላሉ፣ አማራን በተለይ ያርዳሉ እንዳልነበር ነው የሚያደርጉት ነበር የሚባለው። ግን ውሸት ነው ያ ሁሉ። አየሁት። እንኳን ተያዝኩኝ ተይዤም እንኳን አየሁት። ስለዚህ ሁሉም ነገር ውሸት እንደሆነ አሁን ህዝቡ ማመን አለበት። እዚህም ያለው ወታደር አሁን ራሱ እስበሱ እያወራ ነው። እንደዚህ ሲባል አልነበር ወይ? እንደዚህ ሲባል አልነበር? አይ የት ነው እውነታውን እያየነው ነው። ስንት አማራ ነው ያለው? እኛ ስንያዝ አሁን ቢያንስ ማት የተወሰነ ነው፣ ግን ማት አማራ ነው። አብዛኛው አማራ ነው። ግን ለምን አልተገደለም ተመርጦ? አማራ እንደዛ ከእውነታ ከሆነ ማለት ነው እውነት ካለው። ስለዚህ በቆቦ አሁን የትግራይ መከላከያ ሰራዊት ቆቦ አልፎ እንደሄደን እናውቃለን። ሲቪሉም አሁን ሲገባው አሁን የመጡ ምርኮኞች ሲነግሩን ሲቪሉም አሁን ሲገባው እውነቱ ሲገባው ለትግራይ መከላከያ ሰራዊት እልል እያለ እንደተቀበለ ነግረውናል። ይሄን የትግራይ መከላከያ ልዩ ኃይሎች ሳይሆን የነገሩን ምርኮኞች የመጡ ምርኮኞች ናቸው። ስለዚህ አማራና ትግሬ በብዙ ነገር በብዙ ቢያንስ እንኳን በሁሉም ነገር የሚግባቡ አማራና ትግሬ ነው። ግን ሆን ብሎ ተላይ አማራና ትግሬን